ስቶክስ ወይም ደግሞ ኤኩዊቲ በምንለውና በቦንድ መካከል ያለውን ልዩነት እናወራለን። ዲፍረንሳቸውን ለመረዳት እንዲመቸን ከሲሚላሪቲያቸው ስንጀምር ሁለቱም ዴር ታይፕ ኦፍ ኢንቨስትመንት ሁለቱም ኢንቨስትመንት ናቸው። ነገር ግን አንዱ ላይ ትርፍ ጋራንቲድ ነው፣ አንዱ ላይ ደግሞ ኪሳራ ሊፈጠርም ይችላል። ለምሳሌ የአንድን ካምፓኒ ስቶክ ወይም ደግሞ አክሲዮን ስትገዙ በገዛችሁበት ፐርሰንት ልክ የዛ ካምፓኒ ባለቤት ትሆናላችሁ። ለምሳሌ የገዛችሁት ኤኩዊቲ የካምፓኒው 5% ከሆነ ካምፓኒው ከሚያገኘው አጠቃላይ ትርፍ 5%ቱ ለእናንተ በዲቪደንድ መልክ ይከፈላችኋል። ምንም ትርፍ ካልተገኘ ግን ለእናንተ የሚከፈላችሁ ነገር ምንም አይኖርም ማለት ነው። በተጨማሪም የኢኩዊቲያችሁ ቫልዩ በራሱ ሊቀንስም ሊጨምርም ይችላል። ይህ ማለት ከዲቪደንድ ውጪ ሜን ኢንቨስትመንታችሁ ላይ ፕሮፊትም ሎስም ሊያጋጥሟችሁ ይችላል ማለት ነው። ቦንድ ላይ ግን ስትመጡ በጣም ለየት ያለ ነው። ይሄ ሞር እንደ ብድር ማየት ወይም ደግሞ ትሪት ማድረግ ነው ያለባችሁ። በመጀመሪያው ነገር ቫልዩ ቼንጅ የለውም እና ደግሞ ፕሮፊት 100% ጋራንቲ ነው እንደተስማማችሁበት ኢንትረስት ሬት ማለት ነው። እዛ ግን ካች የሚሆነው ነገር ምንድነው? ይሄ ካምፓኒ የእናንተ ኢንቨስትመንት ላይ 1000% 500% ቢያተርፍ ለእናንተ ያቺን የተስማማውን ኢንትረስት ሬት ብቻ ነው የሚከፍለው። ለምሳሌ በ15% ኢንትረስት ሬት 1 ሚሊዮን ብር ብታበድሩ ወይም ደግሞ ቦንድ ብትገዙና እዛ ገንዘብ ላይ ካምፓኒው 1000% ወይም ደግሞ 100% ቢያተርፍ ለእናንተ ስቲል 15%ን ብቻ ነው የሚከፍላችሁ። ተቃራኒው ደግሞ ይህ ካምፓኒ ሎስ ወይም ደግሞ ኪሳራ ቢገጥመው የእናንተን ገንዘብ እስከነ ኢንተረስት ሬቱ የመክፈል ግዴታ አለበት ስቲል። በሁለቱ ልዩነት እንግዲህ ትንሽ ከዚህ ሰፋ ያለ ዲቴል አለው። ነገር ግን ይሄ ባጭሩ ነው። እና ደግሞ ስለ ክሪፕቶ ከረንሲ እና ስለ ብሎክቼን ተምራችሁ እዛ ላይ መስራት የምትፈልጉ የሚገርም ክላስ አዘጋጅተን እያስተማርን ነው። ለመማርና ለመመዝገብ የምትፈልጉ እዚህ ጋር ሜንሽን ያደረኩላችሁን ቪዲዮ ማየት እንዳትረሱ። እና ደግሞ ፎሎ እያደረጋችሁ ሰሞኑን ከፋይናንሻል ማርኬት ጋር የተያያዙ ቶፒኮችን ዲስከስ እያደረግን ነው።